አምላክ ነኝ አምልኩኝ ብሎ የተናገረበትን ቦታ እስኪ ከመጽሐፍ ቅዱስ ውስጥ አሳየኝ። አብዱል ሁሌ አንዳንድ ጥያቄ መጠየቅ አይሰለችህ? ቆይ ዛሬ እንቀይረው። ቀላል ጥያቄ ልጠይቅህና እሱን ከመለስክልኝ አሁኑኑ ሸሃዳ ወስድልሃለሁ። ዝግጁ ነህ? በደንብ ጥያቄን ከመጠየቄ በፊት በዚህ እንስማማ። ሙስሊም ሁሉ ኢሳ መሲህ መሆኑን መቀበል አለበት አይደል? አዎ አለበት። ትስማማለህ አይደል? በዚህ እስማማለሁ። በጣም ጥሩ። በላውን ከቁርአን ውስጥ ኢየሱስ እኔ መሲሁ ነኝ ያለበትን አሳየኝ። ይሄንን ካሳየኸኝ አሁኑኑ ሰለማለሁ። አላህ በግልጽ ይሄንን አላህ ያለበትን አላልኩም። ኢሳ ራሱ ቃል በቃል እኔ መሲሁ ነኝ ያለበትን አሳየኝ። ኢሳ ይሄንን ያለበት የለም። ይሄን ካሳየኸኝ ሆኖ ሸሃዳውን ብዬ ሰልማለሁ። ኢሳ ያለበት የለም አልኩህ እኮ። ታዲያ ከሌለ ለምንድን ነው እንደዚህ ብለህ? አላህ ስለነገረን ነው። በጣም ጥሩ በጣም ጥሩ በጣም ጥሩ። ስለዚህ ምንም እንኳን በቁርአን ውስጥ ኢሳ እኔ መሲህ ነኝ ያለበት ባይኖርም አላህ ይህንን ስላለ አንተ ታምናለህ፣ ይሄ እውነት ነው ትላለህ። ልክ እንደዚሁ ሁሉ በመጽሐፍ ቅዱስ ውስጥ እግዚአብሔር አብ ኢየሱስ ክርስቶስ እርሱ አምላክ ፈጣሪ፣ የዓለማት ጌታ፣ ዓለማትን ያጸና መሆኑን ይናገራል። ተመልከት፣ ዕብራውያን ምዕራፍ 1 ከቁጥር 8 ጀምረህ ብታነብ ይህንን በግልጽ ይናገራል። ከቁጥር 8 ጀምሮ እናንብቡ። ስለ ልጁ ግን ይኸውልህ አዳምጥ። ይህንን እየተናገረ ያለው እግዚአብሔር አብ ነው። እግዚአብሔር አብ ኢየሱስን እንደዚህ ይለዋል፣ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህ በትር የቅንነት በትር ነው። ቁጥር 10 ደግሞ ከተመለከትክ ጌታ ሆይ ይላል። እግዚአብሔር አብ ነው አሁንም እያወራሉ። ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆችህ ስራ ናቸው። ሰማኸው? እግዚአብሔር አብ ኢየሱስን አንተ ለዘላለም የምትገዛ አምላክ ነህ፣ ሰማይንና ምድርን የፈጠረ ጌታ ነህ ይለዋል። ኢየሱስ ብዙ ጊዜ በተደጋጋሚ እርሱ አምላክ መሆኑን ተናግሯል። ይህንንም በተለያዩ መንገዶች አሳይቷል። ከዚህም በተጨማሪ ግን እግዚአብሔር አብ ኢየሱስን አንተ አምላክ ነህ፣ ፈጣሪ ነህ፣ ጌታ ነህ ይለዋል። እኛም በዚህ ምክንያት እናመልከዋለን። ገባህ? አሁን